ካሙዙ ካሳ ተከሰሰ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ከኪን ኢትዮጵያ በተሰኘው የባህል ልዑክ ቡድን አባላት ክስ ቀርቦበታል። አቀናባሪው የሀገሪቱን ባህልና ኪነጥበብ በሩሲያ፣ ቻይና፣ ብራዚልና ደቡብ አፍሪካ ለማስተዋወቅ ከመንግሥት ከፍተኛ መጠን ያለው ክፍያ በቅድሚያ ቢቀበልም እስካሁን በሩሲያና በቻይና ትርኢታቸውን ላቀረቡት ባለሙያዎች የሚገባቸውን ክፍያ አልፈጸመም ተብሏል። ገንዘብ የለኝም የሚል ምላሽ እየሰጠ የሚገኘው ካሙዙ የተቀበለውን ከፍተኛ ገንዘብ ምን ላይ እንዳዋለው ሳይታወቅ በቀሪዎቹ ሀገራት የሚደረጉ ዝግጅቶችን ለማከናወን ጥረት እያደረገ ነው። ይሁን እንጂ የቡድኑ አባላት ያለፈው ሳይከፈለን በቀሪዎቹ ሁለት ሀገራት ሥራ አንሰራም በሚል ውሳኔ ላይ በመድረሳቸው ጉዳዩን ወደ ሕግ ወስደውታል። ይህ በእንዲህ እንዳለ አቀናባሪው ቀሪዎቹን የብራዚልና የደቡብ አፍሪካ ጉዞዎች በመሰረዝ ሌሎች አማራጮችን ለመተካት እየሞከረ መሆኑ ተገልጿል። በቅርቡ የፈንድቃ የባህል ምሽት ተወዛዋዦችን ብቻ በመያዝ ወደ ኬንያ የተደረገው ጉዞ እንዲሁም ከዚህ ቀደም ከቅርብ ሰዎቹ ጋር ወደ ጃፓን ያደረገው ጉዞ በዚሁ ከኪን ኢትዮጵያ ፓኬጅ ውስጥ ተካተው እንዲቆጠሩ እየተደረገ ነው የሚል ውንጀላ ቀርቧል። ይህ የውል ጥሰትና ተግባር እንደ አቶ ነቢዩ ባዬ ያሉ የባህልና ስፖርት ሚኒስቴር ከፍተኛ አመራሮች ሽፋን እየተሰጠውና ጥፋቱ እየተሸፋፈነ መሆኑን የዜናው ምንጭ አክሎ ገልጿል። ካሙዙ ካሳ በሙያዊ ብቃቱ የሚደነቅ አቀናባሪ ቢሆንም ከቅርብ ጊዜ ወዲህ ግን ከመንግስት ጋር ካለው ጠንካራ ደጋፊነት የተነሳ ከመንግስት ተቃዋሚዎች ጋር ከፍተኛ ንትርክ ውስጥ መቆየቱ ይነገራል። አንዳንዶች ይህን የባህል ልዑክ የመምራት ዕድል ያገኘው በዚሁ የፖለቲካ ደጋፊነቱ እንደሆነ የሚገልጹ ሲሆን አሁን የተከሰተውንም የክፍያና የውል ጥሰት ጥፋት መንግስትን በማሞካሸት ለመሸፋፈን እየጣረ ነው የሚሉ ወገኖች አሉ። እስካሁን ድረስ ከባህልና ስፖርት ሚኒስቴር በኩል የተሰጠ ይፋዊ መግለጫ የሌለ ሲሆን በቀጣይ ከአቀናባሪውም ሆነ ከሚኒስቴር መስሪያ ቤቱ የሚሰጡ ምላሾች ካሉ የምናቀርብ ይሆናል ሲል ጦሳ ሚዲያ ዘግቧል።